ወተዓላ ክብር ምስጋና ይገባው ለዚህ አማማ ሼኽ ተብየው ዑመር ገነቴ ላገለገለን አልሐምዱሊላህ። ቢድዓ ላይ የተጨማለቁ ወደ ቢድዓ ወደ ኩፍር ወደ ሽርክ ወደ ጥመት የሚጣሩ ሰዎች ሲሞቱ አላህ ሱብሓነሁ ወተዓላ ሊመሰገንና ስጁድ ሽኩር ሊወረድ ይገባል እንጂ። ሰላም ውድ ተመልካቾች እንደምን ቆያችሁ? በዛሬው መረጃችን የሙፍቲ ሐጅ ዑመር ኢድሪስ መሞት ጋር ተያይዞ የተለያዩ ዘገባዎችን ወደ እናንተ አደርሳለሁ። የቀብሩ ስነ ስርዓት እንዴት ነበረ? በእሳቸው ሞት ምክንያት የተደሰቱ ማህበረሰቦች እነማን ናቸው? ያዘኑ አካላትስ እነማን ናቸው? የቀብር ስነ ስርዓቱ እንዴት ነበረ የሚለውን ወደ እናንተ አደርሳለሁ። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ፣ ቪዲዮን ላይክ፣ ሼር እንድታደርጉ አሳስባችኋለሁ። ወደ መጀመሪያው ቪዲዮ በፍጥነት ወደ አላህ መሄድ እፈልጋለሁ። ያን ከማድረጌ በፊት ግን እንድታደርግልን የምፈልገው ነገር አለ ብለው አጥብቀው ጠይቀውኛል። አንደኛው ኢስላሚክ ባንክ በኢትዮጵያ እንዲፈጠር ነው። ሁለተኛው ህዝበ ሙስሊም በኢድ ወቅት እንዲሁም በረመዳን ወቅት ሰብሰብ ብሎ ልዩ መለያ የሆነውን የጀማዓ ሰላት በጋራ እንዲሰግድ ሰፋ ያለ ቦታ በመጠየቅ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን ከሌላ ዓለም የሚመጡ ሙስሊሞች ሊጎበኙት ሊያዩት የሚችሉ ተለቅ ያለ የእስላም ምልክት የሆነ መስጊድና የጀማዓ ሰላት ቦታ መስራት እንፈልጋለን ስላሉ አባታችን ወደማይቀረው ዓለም ሄደዋል። የኔ ብቻ አባት አይደሉም። እኔ በስጋ አባት ቢሆኑ የሁላችንም አባት ናቸው። ያጋጠማቸው ህመም በሕክምና ሲረዱ ቆይተው ከዚህ ዓለም በሞት መለየታቸውን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንቱ ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤቢሲ አስታውቀዋል። እዛው ተመለከተ የኢትዮጵያ ሃይማኖት ተቋማት ጉባኤ ልክ አድርገው እሳቸው የኢፌዴሪ ፕሬዝዳንት ክቡር አምባሳደር ታዬ አጽቀሥላሴ ጋብዘውልንና የሀዘን መልእክት የሚያስተላልፉ ይሆናል። ከዛም በመቀጠል እንግዲህ እኚህ አባት ስለ ኢትዮጵያ አንድነት፣ ስለ ኢትዮጵያ ፍቅር፣ ስለ ኢትዮጵያዊነት ተግቶ የሚሰሩ የነበሩ ታላቅ ሰው ናቸውና እንግዲህ ቤተሰቦች መጽናናትን ይስጥልን እንላለን። ሌላው በሳቸው ሞት ምክንያት በሳቸው ማረፍ ምክንያት የተደሰቱ ሙስሊሞች አሉ። እነማን ናቸው የሚለውን ተከታትለን እንመለስ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አመሻችሁ። ዛሬ ሶሻል ሚዲያ ላይ አንድ ሴት ለሐጂ ሙፍቲ ዑመር ስትሰግድ የሚያሳይ ነገር ሲንሸራሸር አይቻለሁኝ። ይህን ቪዲዮ የሰራሁት ለምን ሰገደች ምናምን ልል አይደለም። ምክንያቱም ሐጂ ሙፍቲ ዑመር ሲሞቱ መስገዷን ታቆማለች። ይህን ቪዲዮ የሰራሁት እነዚህ ሰዎች ምን ያክል ኋላ ቀር እንደሆኑ፣ ይህ ድርጊታቸው ኋላ ቀር የሆነ ነው። እንግዲህ ዛሬ ይሄንን ያደረገችው ሴትዮዋ የመውሊድ በዓል እናከብራለን በሚል ነው። እንግዲህ የመውሊድ በዓልን አክብሩ የሚል የእስልምና ሃይማኖት የቁርአንም ሆነ የሐዲስ የዑለሞች መረጃ ያለም ከራሳቸው በቃ ከስሜታቸው የፈለቀ ነው። አክብሩ አታክብሩ እያለ እነሱ ጋር አንጨቃጨቅ። እነ ዑመር ኮምበልቻ
እነዚህ ሙስሊሞች አይደሉም አስለን ማለት ነው። ለእንደዚህ አይነት ሰዎች አሁን ለካፊር ተራሁም ማድረግ አንችልም፣ ተከልክለናል። እነዚህም ሰዎች ካፊር ናቸው በጥቅሉ ማለት ሩአሳ ነው። ይሄ ሙቀሊዱን ሙአዊሉን ወይንም ጃሂሉን አይደለም። ሩአሳ የሚባሉት እንደነ ዑመር ኮምቦልቻ አይነቱን እንደነ ቀዳሚ ሙፍቲ የሚባለውን እንደ ጧሃ የሚባሉት እነዚህ ሰዎች ሙስሊሞች አይደሉም። ሽዕቱም አም አበይቱም ምክንያቱም ቁርአንና ሐዲስን የኻለፉ ሰዎች ናቸው፣ ቧል ናቸው፣ ጠመሙ ወንጀሎች ናቸው። አላህ ሱብሓነሁ ወተዓላ በተለያየ ቁርአን አያ በተለያየ ሐዲስ ላይ ከአርሽ በላይ መሆኑን ግልጽ ቁጭ አድርጎ ለአላህ ያለ ቦታ ነው ብሎ ከጊዜ በኋላ የመጡ እነ ዋሲል ኢብኑ አጣ ወከዛሊክ እነ ጀህም ኢብኑ ሶፍዋን በጣም የሚያሳዝን ነው። በእሳቸው ሞት ምክንያት ተደስቶ እንኳን ሞቱ የሚል መልእክት ነው እያስተላለፉ የሚገኙት። በጣም ያሳዝናል። እነዚህ እንኳን ሙስሊሞች ሊሆኑ ማንኛውም ሰው የእሳቸውን ሞት ተከትሎ ሀዘናቸውን ገልጸዋል። እነዚህ ግን እንኳን ሞቱ፣ እንኳን አረፉ፣ እንኳን ከዚህ ምድር ከዚህ ዓለም ተለዩ በማለት ደስታቸውን በእሳቸው ሞት ደስታቸውን ገልጸዋልና ያሳዝናል። ከሰው የሚጠበቅ አይደለም እና ማንኛውም ሰው ሲሞት ሰው ማዘን አለበት እና እንዲህ የሚሉ ሰዎች ከሰው ተርታ የወጡ ናቸው ብዬ አስባለሁ። ሌላኛው ዘገባችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በቀብር ስነ ስርዓቱ ላይ ተገኝቷል። እስቲ ቪዲዮን ተከታትለን እንመለስ። የኢፌዴሪ ፕሬዝዳንት ክቡር አምባሳደር ታዬ አጽቀሥላሴ ጋብዞልንና የሀዘን መልእክት የሚያስተላልፉ ይሆናል። ከዛም በመቀጠል ሰላተል ጀናዛ ያልሰገዱ ሰዎች ምንሰግድ ይሆናል ኢንሻአላህ ተዓላ። ከዛም በመጨረሻ ጀናዛው ወደማይቀረው ሀገር የሚያርፍበትን ቦታ በክብር የምንሸኝ ይሆናል። እዚህ በመቀጠል ቅዱስነታቸው እንግዲህ በቀብር ስነ ስርዓቱ ላይ ተገኝቷል። እሳቸው ብቻ ሳይሆን ሌሎች ሊቃነ ጳጳሳትም አብሮ ተገኝቷል። ሰው ማለት እንደዚህ ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንኛውም ሰው ሲሞት እንደዚህ ሀዘኗን ትገልጻለች። በቀብር ስነ ስርዓቱ ላይ አባቶቻችን ተገኝቶ ሀዘናቸውን ገልጿል ማለት ነው። እንዲህ ነው መሆን ያለበት። በተቃራኒው ሙስሊሞች ነን የሚሉት ግን በእሳቸው ሞት ተደስቶ ደስታቸውን ሲገልጹ አይተናልና በጣም ያሳዝናል። በሌላ መልኩ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ሊቃነ ጳጳሳት በቀብር ስነ ስርዓቱ ላይ ተገኝቶ ሀዘናቸውን መግለጻቸው በጣም የሚገርም ነው። ሁላችንም መጽናናትን ይስጥልን ማለት እንወዳለን። ምክንያቱም ታላቅ ሰው ኢትዮጵያን አንድነት፣ ስለ ኢትዮጵያ ሰላም ተግቶ የሚሰሩ ታላቅ አባት ነበሩና እንግዲህ የነበሩን ቪዲዮዎች የዛሬው ቪዲዮዎች ጥንቅሮች እነዚህ ነበሩ። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ፣ ቪዲዮን ላይክ፣ ሼር እንድታደርጉ አሳስባችኋለሁ። ለእኔ ስለሚጠቅም ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። ከእናንተ ደግሞ የሚጎድል የለምና ይህንን እንድታደርጉ አሳስባችኋለሁ። ስለተከታተላችሁ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ።